ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። የነጭ ሪባን ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በአዲስ ከተማ ክፍለ ከተማ ወረዳ 4 ሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት በድምቀት ተከበረ። ዜጎች ታክሞ ለመዳንና የማህበራዊ አገልግሎት ለማግኘት በቂ ግንዛቤ ሊኖራቸው እንደሚገባ የጤና ባለሙያዎች ተናገሩ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የባለጉዳይ ቀን አስመልክቶ የአገልግሎት አሰጣጥ ምልከታ ተደረገ። የወረዳው ምክር ቤት የተመራጮች የሴት ኮከስ አንደኛ ሩብ ዓመታዊ ጉባኤ አካሄደ። ለምግብነት ለማዋልና የጤና ማረጋገጫ ስታንዳርድ ያላሟላውን ፍጹም የምግብ ዘይትን ከመሸጫ ሱቆች በመሰብሰብ እንዲወገድ መደረጉ የአዲስ ከተማ ክፍለ ከተማ ወረዳ 4 ንግድ ጽሕፈት ቤት ገለጸ። በወረዳው አጠቃላይ አመራርና የስራ ክህሎት ባለሙያዎች በተገኙበት በስራ ዕድል ፈጠራ ዙሪያ ግምገማ ተካሄደ። የወረዳው ኮሚኒኬሽን ጽሕፈት ቤት ለትምህርት ቤቶች የሚኒ ሚዲያ ክበባት ተጠሪዎችና አባላት በሚኒ ሚዲያ ምንነት ጠቀሜታና በአማተር ጋዜጠኝነት እንዲሁም መሰረታዊ የካሜራ አጠቃቀም ዙሪያ የግንዛቤ ማስጨበጫ ስልጠና ሰጠ። በወረዳው አስተዳደር የቅዳሜና እሁድ ገበያ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ እየቀረበ እንደሚገኝ ተገለጸ። የወረዳው የሲቪል ምዝገባና የነዋሪዎች አገልግሎት ጽሕፈት ቤት የእውቅናና የምሳ ግብዣ ለጽሕፈት ቤት ባለሙያዎች አካሄደ። የወረዳ ወጣት ማህበር አዘጋጅነት ከወረዳው ወጣቶችና ስፖርት ጽሕፈት ቤትና ከወጣት ሰብዕና መገንቢያ ማዕከል እንዲሁም ከፊደል ኪነ ጥበባት ጋር በጋራ በመሆን ልምዴን ለሀገሬ በሚል መሪ ቃል ደማቅ የኪነ ጥበብ ምሽት መድረክ ተካሄደ። ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው።